ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ የምላችሁ አንዳንድ ሰዎች ሀይሚ ከብሩኬ ጋራ ስትለይ ወደ ውጭ ሀገር ሊሄድ ነው ስትል በመካከላቸው ክፍተት ሲፈጠር በጣም ደስ የሚላችሁ ሰዎች አላችሁ። ቆይ እናንተ ሂዳችሁ ከብሩኬ ጋራ ልትኖሩ ነው ወይስ ምንድን ነው? ማለት ሀይሚ ምን አድርጋችኋለች? ሀይሚና ብሩኬ እኮ አሁን አይደለም የተገናኙት፣ ገና ምንም ሳይኖራቸው ነው የተገናኙት። አብረው ሰርተው ነው የተለወጡት። ሀይሚ አትሆንህም፣ ብሩኬ አይሆንሽም ትሏላችሁ እናንተ ማለት ነው። ሀይሚ ለብሩኬ ምን እንደሆነች እሱ ያውቃል። ብሩኬ ለሀይሚ ምን እንደሆነ ሀይሚ ታውቃለች፣ እናንተ አታውቁም አይደለ? ስለዚህ በዚህ ልክ በሰው ህይወት ውስጥ ገብታችሁ እናንተ ፈራጅ፣ እናንተ ተናጋሪ፣ እኛ የእነሱን ህይወት ካልኖርን የምትሉ አንዳንድ ሰዎች አላችሁ። ሲለያዩ በጣም ደስ የሚላችሁ ሰዎች አላችሁ። ሰው ሲለያይ ደስ የሚለው ሰይጣን ብቻ ነው። ስለዚህ ትክክል አይደለም። ወደ ራሳችሁ ተመለሱ። የራሳችሁን ህይወት ራሳችሁ ያውቃሉ። እንዴት መኖር እንዳለባቸው፣ እንዴት መጓዝ እንዳለባቸው፣ እንዴት ስራ መስራት እንዳለባቸው ገባችሁ አይደለም? ራሳችሁ ያውቃሉ። እነሱ ደግሞ እናንተ እንደምታስቡት ተለያየን ሲሏችሁ ወይም ደግሞ ከሀገር ልትወጣ ነው ከሀገር ሊወጣ ነው ሲባል ደስ የሚላችሁ ሰዎች ካላችሁ አትሳሳቱ። ሀይሚና ብሩኬ መቼም አይለያዩም። እሺ መቼም አይለያዩ። ገና ወደፊት ማለት ነው። ገና ወደፊት ብዙ ነገር ታያላችሁ። እድሜና ጤና ይስጣችሁ። ግን እኛ ስንቀር የምንቀር ሰዎች ነን። በነገራችን ላይ አንድ ቀን መዳም ይህን ስልክ ብትወስደው ማለት ነው፣ እንዲሁ ለሳምንት ብትወስድብና ይህን ስልክ ሀይሚና ብሩኬን እናያቸዋለን፣ ላይክ እናረግላቸዋለን፣ እናይላቸዋለን፣ አናይላቸውም። አያችሁ፣ አናዋጣቸውም። ስንቀር የምንቀር ሰዎች ነን። ግን ደግሞ በእንደዚህ አይነት ሁኔታ ውስጥ ሆነን እንኳ ሰው ላይ እንፈርዳለን። ለምን? ትክክል አይደለም። የፈለጋችሁትን ሰው መውደድ ትችላላችሁ። ግን ሰው ሲለያይ ግን ደስ ሊላችሁ አይገባም። እሰየውም አይባልም፣ ነውር ነው። ከተቻለ ሰውን ማግባባት፣ ሰውን ማስታረቅ። እኔ በየጊዜው ተለያየን የሚባል ቪዲዮ በተሰራ ቁጥር ከሀገር ልትወጣ ነው ከሀገር ሊወጣ ነው እየተባለ ቪዲዮ በተሰራ ቁጥር እሰየው እልል እያላችሁ የምትጨፍሩ ሰዎች ኃጢአቱ ለእናንተ ነው እንዴ! እናንተ ለምን ኃጢአት ውስጥ ትገባላችሁ እንዴ? ለራሳችሁ ህይወታችሁ ናት። ወደ ዛሬው ቪዲዮ ስመጣላችሁ ሀይሚዬ የትም አትሄድም። ብትሄድም ዱባይ ነው። ዱባይ ስትሄድ ደግሞ ቀብራራው ተከትሏት ይሄዳል። ከዛ ሰላም ይወርዳል። ከነ ሀሰን ይርቃሉ ማለት ነው። እንደዚያ ቢሆን በጣም ደስ ይለኝ ነበረ። በዛሬው ቪዲዮ ላይ ሀሰን ባይገኝ ራሱ በጣም ደስ ይለኝ ነበረ። ምክንያቱም ወይ ንግግር አይችል ወይ ማስታረቅ አይችል፣ ነገረ ስራ ሁሉ እነሱን ለማለያየት ስለሆነ ምንም አይነት ትክክለኛ ነገር ስለሌለው ማለት ነው። ያው አንዳንድ ሰዎች ትደግፉታላችሁ። የምትደግፉት ደግሞ ሀይሚና ብሩኬ እንዲለያዩ ስለምትፈልጉ ነው። እሺ፣ እሱን ስለሚደግፍላችሁ ነው አይደለ? ደስ ትክክል ነው የምትሉት። ምናልባት አሁን ሀይሚዬ ብቻዋን ስለሆነች ከጎኗ ስለሆነ እሺ፣ በሱ መንገድ ነው እንጂ በሌላው መንገድ ግን ትክክል አይደለም። እሺ፣ ትክክል አይደለም። የሚያደርጋቸው ነገሮች ከአንድ ወዳጅ ከአንድ ወንድም ነኝ አብሮ አደግ ነኝ የሁለቱን አንድነት እፈልጋለሁ ከሚል ሰው የማይጠበቅ ድርጊት እያደረገ ስለሆነ ትክክል አይደለም። በቃ ሲቀጥል ደግሞ ዛሬ ደግሞ አብረው ነው የዋሉት። ደስ የሚለው ነገር ማለት ነው፣ አብረው ነው የዋሉት። ምሳ በሉ ምናምን ጨራረሱ። ወደ ቤታቸው ሊገቡ ሲሉ ቪዲዮ መግቢያ ሰሩና ከዛ በሩ ተቀየረ፣ ቁልፉ ተቀየረ። ከዛ አስባችሁታል? አሁን ብሩኬ በአንድ ቀን ሲቀይሩ ማለት ነው። እናንተ እኮ ታስቃላችሁ ጨሪቃዎች ማለት ነው። ሙዳችሁ ይመቻል ነው የምላችሁ። እና ለማንኛውም አልተጣሉ። እሺ፣ በዚህ አጋጣሚ የምትጨነቁ ሰዎች ስላላችሁ አልተጣሉ። እነሱ ስራ ነው የሚሰሩት። ያው ስራ ሲሰሩ ደግሞ ስራ እንደሆነ እናውቃለን። ግን ስራ ስትሰሩ ምንድን ነው በትክክለኛው መንገድ ይሁን ነው እንጂ ሌላ ችግር የለም። እና እንዳትጨነቁ እንዳታስቡ እህቶች። ሀይሚዬም የትም አትሄድም፣ ብሩኬም ቀብራራው አለ። አንድ ቤት ናቸው፣ የትም አልሄደችም። ቅመምዬ እዛው ቤቷ ውስጥ ናት ያለችው።
እዛው ቤቷ ውስጥ የትም መሄድ የለም። ቀብራራውን ትታ የትም አትሄድም። አንዳንድ ሰዎች ደስ ያላችሁ ሰዎች ካላችሁ ደግሞ ብዙም አትደሰቱ። እነሱ አንድ ናቸው። እሺ